ጤና ይስጥልን እንደምን ሰምታችኋል የተወደዳችሁ ተመልካቾቻችን ጤናው ቤቶ ፕሮግራማችንን ይዘን ቀርበናል። ዛሬ ስለ ጽንስ ማቋረጥ ነው የምንነጋገረው። ለዚህ ርዕሰ ጉዳያችን ባለሙያ ጋብዘናል። እዚህ ስቱዲዮአችን ተገኝቷል። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። ዶክተር ነጋ ተስፋው ይባላሉ። የማህፀንና ጽንስ ህክምና ስፔሻሊስት ሲሆኑ በሜሪስቶፕስ ኢንተርናሽናል ኢትዮጵያ የጥራትና የክሊኒካል ሰርቪስ ዳይሬክተር ናቸው። በጽንስ ማቋረጥ በተለይም ንጽህናው የተጠበቀና እንዲሁም በምን ሁኔታ እንደሚቋረጥ ሌሎችም ተያያዥ ጉዳዮችም እያነሳን ነው ውይይት የምናደርገው። በ011 551 2080 ላይ በመደወል ጥያቄ ሀሳቦቻችሁን እንዲሁም ተሞክሯችሁን ልታቀርቡልን ትችላላችሁ። በ800 እንዲሁ ጥያቄዎቻችሁን በአጭር የጽሁፍ መልእክት ማድረስ የምትችሉ መሆኑን እንገልጻለን። አደይ ተገኔ የእናንተን የስልክ ጥያቄዎች ትቀበላለች። በነገራችን ላይ ተመልካቾች ስማችን አይገለጽ ማንነታችን አይታወቅ የምትሉም ከሆነ ቃላችሁ የተጠበቀ ይሆናል። አደይ ተገኔ የእናንተን ጥያቄዎች በመቀበል ወደኛ ታስተላልፋለች። ወንደሰን ጥላሁን ይህን ውይይት በመምራት አብሬያችሁ የመሆን ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ወደ ዋናው ጉዳያችን እንምጣ ዶክተር። ጽንስ ማቋረጥ ሲባል ምን ማለት ነው የሚለውን እንመልከት። ምናልባትም የጽንሱን እድሜ በሳምንታት ከፍሎ የሚታይም ከሆነ ከሱ ጋር ተያይዞ እስከ መቼ የሚሉትን ነገሮች ማንሳት እንችላለን? እሺ፣ አመሰግናለሁ። ጽንስ ማቋረጥ ማለት አንድ እርግዝና 28 ሳምንት ሳይሞላው የሚደረግ የጽንስ ማቋረጥ ነው። ይህም የሚሰላው ከእናቲቱ የመጨረሻ የወር አበባ ካየችበት የመጀመሪያው ቀን ጀምሮ የሚሰላ ሲሆን ብዙ ጊዜ በሁለት ይከፈላል። የመጀመሪያው 3 ወር የሚባልና ሁለተኛው 3 ወር በባል ይከፈላል። አጠቃላይ ጽንስ ማቋረጥ ማለት ከ28 ሳምንት በፊት የተደረገ የጽንስ ማቋረጥ ማለት ነው። መልካም። ስለዚህ የጽንስ ማቋረጥ አገልግሎቶች ሲባልስ እንደምን ማለት ነው? አገልግሎቶችን በተመለከተም እስኪ እናንሳ። የጽንስ ማቋረጥ አገልግሎቶች ሁለት አይነት ናቸው የሚባሉት። አንደኛው የድህረ ውርጃ ወይም ድህረ ጽንስ ማቋረጥ አገልግሎት ይባላል። ይህ ምንድነው? ጽንስ ማቋረጡ በራሱ ጊዜ የሚቋረጥበት አጋጣሚ ይፈጠራል። በተለያዩ ምክንያቶች ጽንስ በራሱ ጊዜ ሊቋረጥ ይችላል። ይህ ድህረ ውርጃ ወይም ደግሞ ድህረ ጽንስ ማቋረጥ አገልግሎት ይባላል። ሌላው በተለያዩ ምክንያቶች ወይም ደግሞ በሀገራችን በተፈቀዱባቸው ሁኔታዎች ጽንስ እንዲቋረጥ ሲደረግ ይሄ ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት የሚባለው ነው። ስለዚህ በአብዛኛው በሁለት የሚከፈሉ ናቸው። መልካም። ምናልባት እስቲ ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ሲባል ምን ማለት ነው የሚለው ደህንነቱ የተጠበቀ የጽንስ ማቋረጥ ሲባል ምንድነው? በዋናነት 3 ነገሮች መሟላት አለባቸው። አንድ ጽንስ ማቋረጥ ደህንነቱ የተጠበቀ ነው ማለት አንደኛ በሙያው የሰለጠነ ባለሙያ ሊሰራ ይገባል። ሁለተኛ ደረጃውን የጠበቀ የጤና ድርጅት ውስጥ ሊሰራ ይገባል። በሶስተኛ ደረጃ ለዚህ ተብሎ ደረጃቸው የጠበቁ መሳሪያዎች፣ ንጽህናቸው የጠበቀ መሳሪያዎች ወይም ለዚህ ተባለ መድኃኒት አለ። እሱን በመጠቀም የሚደረግ ነው አለበት። ከነዚህ ሶስቱ አንዱም ከጎደለ ደህንነቱ ያልጠበቀ የጽንስ ማቋረጥ ነው የሚባለው። ደህንነቱን ያልጠበቀ የጽንስ ማቋረጥ ደግሞ እጅግ በጣም የተለያዩና ከፍተኛ የሆነ ጉዳት ሊያደርስ ይችላል። ለምሳሌ በዓለም አቀፍ ደረጃ ስንወስድ አንድ የእናቶች ዋና የእናቶች ሞት ምክንያት ከሆኑት አንዱ ደህንነቱ ያልጠበቀ የጽንስ ማቋረጥ ነው። በአብዛኛው ከከፍተኛ ደም መፍሰስ በእርግዝና ወይም በወሊድ ጊዜ ከፍተኛ ደም መፍሰስ እንዲሁም ከደም ግፊት ጋር ተያያዘ ሞት ቀጥሎ በዓለም አቀፍ ደረጃ በሶስተኛነት ብዙ ጊዜ የሚጠቀሰው ይህ ደህንነቱ ያልጠበቀ የጽንስ ማቋረጥ ነው። በሀገራችንም ስንወስድ በተለይ ቀደም ባሉት ጊዜያት ከ1997 ዓመትና ከዛ በፊት በነበሩ ጊዜ የነበሩ ጥናቶች የሚያሳዩት ደህንነቱ ያልጠበቀ ወይም ደግሞ ይህን ደህንነቱ ያልጠበቀ የጽንስ ማቋረጥ ወይም ንጽህና የጎደለው ወይም ደግሞ ጥንቃቄ የጎደለው የጽንስ ማቋረጥ ለእናቶች ሞት ከፍተኛ አስተዋጽኦ ያደርግ ነበር። እንደውም በቀደም ያሉ ጥናቶች የሚያሳዩት 32% ያህሉ የእናቶች ሞት በዚህ ምክንያት እንደነበር ያሳያል። ቅርብ ጊዜ ያሉ ጥናቶች ደግሞ የሚያሳየው ይህ የነበረው ለእናቶች ሞት የነበረው አስተዋጽኦ እንደቀነሰ ያሳያል። ለምሳሌ በቅርብ ጊዜ የተጠኑ ጥናቶች ይሄ ጽንስ ማቋረጥ ጋር በተያያዘ የእናቶች ሞት ከ6 እስከ 9% ብቻ እንደሆነ የሚያሳይ ነው። ምክንያቱም
አንደኛ የጤና ባለሙያዎች ስልጠና በጣም በሰፋ ሁኔታ ያለበት አለ። እንዲሁም የጤና አገልግሎት ተደራሽነት ጨምረዋል። በሶስተኛ ደረጃ የህብረተሰቡ ግንዛቤ ጨምረዋል። በመጨረሻ ደግሞ ዘመናዊ የሆኑ የተሻለ የጽንስ ማቋረጫ ዘዴዎች በተለይም ማኑዋል ቫኪዩም አስፓይሬሽን የሚባለው የሰርጂካል አይነትና እንዲሁም በመድኃኒት ጽንስ ማቋረጥ ዘዴዎች ቅርብ ጊዜ መጡ ስለሆነ የጽንስ ማቋረጥ ጋር በተያያዘ ያለው የእናቶች ሞት እጅግ በጣም ቀንሷል። መልካም። ቀደም ሲል ሲጠቅሱልን እንደነበረው ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ይኖራል። ጥንቃቄ የጎደለው ጽንስ ማቋረጥም የሚባሉ እንዳሉና እነዚህ የሚያስከትሏቸው ጉዳቶች እንዳሉ ሲገልጹልን ነበር። ይሄ ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎት ለማግኘት በህግ የተፈቀደባቸው ሁኔታዎች ይኖራሉ ተብሎ ይታሰባል። ምናልባትም በወንጀለኛ መቅጫ ህግ ይመስለኛል 551 አካባቢ ይመስለኛል የተወሰነባቸው የተወሰኑ ሁኔታዎች አሉ። እነዛ ሁኔታዎች ምን ሊሆኑ ይችላሉ? መዘርዘር እንችላለን፣ ማየት እንችላለን። በሀገራችን ጽንስ ማቋረጥ የተፈቀደባቸው ሁኔታዎች አንደኛ እርግዝናው በመደፈር ወይም በቤተ ዘመድ መካከል በተደረገ የግብረ ስጋ ግንኙነት ምክንያት ጽንስ የተፈጠረ ከሆነ ነው አንደኛው። ሌላው የእርግዝናው መቀጠል ለእናቲቱ ጤንነት አደገኛ የሚሆን አይነት ከሆነ አንዳንድ ጊዜ በተለያየ ምክንያት ለምሳሌ በከባድ የልብ ህመም እንዲሁ በሌሎች ጤንነት ጉድለቶች ምክንያት የእርግዝናው መቀጠል ለእናቲቱ ጤና እጅግ አደገኛ ሊሆን ይችላል። በዛን ጊዜ ጽንሱ ለእናቲቱ ሲባል እንዲቋረጥ ይደረጋል። በሶስተኛ ደረጃ ጽንሱ የአካል ጉድለት ያለበት ሲሆን ዲፎርምድ ይባላል። የአካል ጉድለት ያለበት ከሆነ ከፍተኛ የአካል ጉድለት ከሆነ ቢወለድ ማደግ ስለማይችል ማደግ ወይም ሊድን የማይችል አይነት የአካል ጉድለት ሲሆን ወይም ዲፎርሚቲ ሲሆን እንዲቋረጥ ይደረጋል። ምክንያቱም እርግዝናው ቢቀጥልም ልፋት ካልሆነ በስተቀር ሌላ እንደውም ማደግ እስካልቻለ ድረስ እንዲቋረጥ ይደረጋል። ሌላው በተለያየ ምክንያት በአእምሮ ወይም በአካል ጉድለት ምክንያት አንድ እናት ወይም ደግሞ ለአካለ መጠን ባለመድረስ ምክንያት ልጅ ወልዳ ለማሳደግ የአእምሮ ወይም የህሊና ወይም የአካል ዝግጁነት ከሌላት ጽንሱ እንዲቋረጥ ይደረጋል። አንዳንድ ጊዜም በአስቸኳይ የሚደረግ ሕክምና ምክንያት ካልተረዳች በስተቀር አጣዳፊ እርዳታ የሚያስፈልግበት ሁኔታ ሲከሰት ጽንስ እንዲቋረጥ ይደረጋል እና በአብዛኛው በሀገራችን በእነዚህ መልኩ ጽንስ ሊቋረጥ ይችላል። መልካም። ስለዚህ እነዚህ አሁን በተባሉ ሁኔታዎች የሚገኙ ሴቶች ጽንስ ለማቋረጥ የሚችሉባቸው ወይም የተፈቀዱባቸው ሁኔታዎች አሉ። እንደነዚህ አይነት ሁኔታዎች ሲያጋጥሙ የጽንስ ማቋረጡ ስራ ወይም ተግባር ሊከናወን የሚችልባቸው ዘዴዎች ካሉ ማየት የምንችለው ከሆነ ቀደም ሲል ትንሽ የጠቃቀሷቸው ነገሮች አሉ። ዘመናዊ በሆነ መልኩ የሚከናወኑ ዘዴዎች ምን እንደሚመስሉ ማየት እንችላለን። እሺ፣ በአሁኑ ወቅት ያው የተለያዩ የተሻሉ አማራጮች የጽንስ ማቋረጫ ዘዴዎች አሉ። በአብዛኛው በሁለት ይከፈላሉ። አንደኛው በመድኃኒት ጽንስ ማቋረጥ ሲሆን ሁለተኛው ደግሞ በሰርጂካል የሚባል የጽንስ ማቋረጫ ዘዴ ነው። በመድኃኒት የሚባለው የመድኃኒት እንክብሎች አሉ። የመጀመሪያ የሚወሰደው ሚፌፕሪስቶን ይባላል። ይህ ሚፌፕሪስቶን የሚባለው መድኃኒት በአፍ የሚዋጥ ነው። 200 ሚሊ ግራም የሚሆን በአንድ ክኒን በአፍ የሚዋጥ ይሆንና ከዛ ከአንድ ቀን ወይም ከሁለት ቀን በኋላ ብዙ ጊዜ ከ36 እስከ 48 ሰዓት ይባላል በኋላ ደግሞ በተለያየ መልኩ ሊወሰድ የሚችል የሚሶፕሮስቶል የሚባል መድኃኒት አለ። ይህ መድኃኒት በተለያየ መልኩ ሊወሰድ ይችላል። እንዳልኩት በአብዛኛው በአፍ በማስቀመጥ በምላስ ስር በማስቀመጥ እንዲሁም በብልት ውስጥ እንዲቀመጥ ማድረግ ጽንስ እንዲቋረጥ ይደረጋል። ይህ በመድኃኒት መልክ ያለው የጽንስ ማቋረጫ ዘዴ ነው። ምናልባት ሌሎች ነጥቦችን እናያቸዋለን። ተመልካቾቻችንን የስልክ መስመራችንን እናስታውሳቸው። 011 551 2080 ላይ በመደወል ስለ ጽንስ ማቋረጥ ተሞክሮ
ጥያቄ ሀሳቡ ያላችሁ ልታጋሩን ትችላላችሁ። እንዲሁም በ800 ላይ ጥያቄ ተሞክሯችሁን ልታደርሱ የምትችሉ መሆኑን እንገልጻለን። ጤናው ቤቶ ፕሮግራማችን አሁንም እንደቀጠለ ነው። የጽንስ ማቋረጫ ዘዴዎችን ዶክተር እየነገሩን ነበረ። በመድኃኒት የሚባለውና በምን መልኩ ሊወሰድ እንደሚችል የመድኃኒት የጽንስ ማቋረጫ ዘዴን ሲገልጹልን ነበረ። ምናልባት ከጽንሱ እድሜ ጋር በተያያዘ ከሳምንታቱ እድሜ ጋር በተያያዘ የዚህ የመድኃኒቶቹ አይነቶችና አወሳሰድ ሁኔታቸው የሚለያይ ነገር ካለው አብሮ ሊያነሱልን ይችላል። አሁን እሺ፣ በአብዛኛው በመድኃኒት የሚባለው ለምሳሌ እስከ 9 ሳምንት ከሆነ ቅድም እንዳልኩት መጀመሪያ ሚፌፕሮስቶን የሚባለውን ክኒን በመዋጥ መልክ በመውሰድ ከዛ ከአንድ ቀን ወይም ከሁለት ቀን በኋላ ደግሞ የማይሶፕሮስቶን የሚባሉትን መድኃኒቶች 4 ክብል በመውሰድ የሚደረግ ነው። ከ9 ሳምንት በኋላ ከሆነ ግን በመድኃኒት ሲሰጥ ተጨማሪ ምናልባትም ተደጋጋሚ ጊዜ ክኒን መውሰድ አንዳንድ ጊዜም እስከ 5 ጊዜ መውሰድ የሚያስፈልግበት ጊዜ ይፈጠራልና ከ9 ሳምንት ብዙ ጊዜ ቀድሞ ከሆነ ውጤታማነቱ የመጨመር ሁኔታ አለ። የዘገየው ደግሞ ከ9 ሳምንት በኋላ ከሆነ ግን ምናልባት ማይሶፕሮስቶን የሚባለውን መድኃኒት በተደጋጋሚ መውሰድ የሚያስፈልግበት ሁኔታ ይታያል። መልካም፣ መስመር ላይ ጥያቄ ያሉን ይመስለኛል። ጥያቄ ካሉ እንቀበልና እንመለሳለን። ሄሎ ጤና ይስጥልን። ከዚህ በፊት ከ2 ዓመት በፊት ጽንስ ማቋረጥ አድርጌ ነበረ እና አመት ከ6 ወር ሆኖኛል። የምወስደውን የ3 ወር መርፌ መከላከያ አቁሜ ማርገዝ ፈልጌ ነበረ። ከዛ በኋላ ደግሞ ማርገዝ አልቻልኩኝም። ይሄ ደግሞ ከጽንስ ማቋረጡ ጋር ችግር ይኖረዋል ብዬ ነበር እና አንዳንዴ ከወር አበባዬ ጋር የሚወርድ ትንሽ አጥንት ነገሮች አሉ። ይሄን ለመጠየቅ ነበረ። እሺ፣ ተጨማሪ ጥያቄ ካለ መጠየቅ ይችላሉ ዶክተር፣ ከሌለ እናሰናብታቸዋለን። ምናልባት አድማጫችን የጤና ድርጅት ሄዳ ባለሙያ ማክራ ነበር እንደዚህ ሲያጋጥማት? አዎ አማክሬ ነበረ። አልትራሳውንድ ምናምን አንስተውኝ ምንም ነገር ችግር የለብሽም ምናምን አሉኝ። እንግዲህ ከዛ ወዲህ ምንም ነገር አላደረኩም። እሺ፣ እናመሰግናለን። ጥያቄያችን ምላሽ ይሰጥበታል። ጥያቄው ይከታተሉን። እሳቸውን ጥያቄ ከማየታችን በፊት ምናልባት ብናያቸው ሌሎች ሰርጂካል የተባለን አይነት ዘዴ እንየውና ወደ እሳቸው ጥያቄ ብንመጣ ጥሩ ነው ብዬ አስባለሁ። የጽንስ ማቋረጫ ዘዴዎቹ ቀደም ሲል የመድኃኒት የጽንስ ማቋረጫ ዘዴ ብሎናል። ሌላኛው ደግሞ ሰርጂካል ወይም ሌሎች አይነቶች አሉ ብሎናል። እሺ፣ ሌላው ሁለተኛው የጽንስ ማቋረጫ ዘዴ የሚባለው ሰርጂካል የሚባለው ነው። በዋናነት በአብዛኛው የሚመከረውም ማኑዋል ቫኪዩም አስፓይሬሽን ወይ ደግሞ ኤሌክትሪካል ቫኪዩም አስፓይሬሽን ይባል በመጠቀም ጽንስ እንዲቋረጥ የሚደረግበት ነው። ይህም በሀገራችን ያው እስከ 12 ሳምንት ባለው ጊዜ የሚደረግ ነው። በሰለጠነ ባለሙያ የሚሰራ ነው። ምንድነው ከሜዲካል ወይ ደግሞ በመድኃኒት ካልነው ለየት የሚያደርገው ይሄኛው የጽንስ ማቋረጫ ዘዴ በአብዛኛው ጽንስ ማቋረጡ መጠናቀቁን ወዲያው ነው ማወቂያ ዘዴዎች አሉ። ወዲያው የሚታወቅ ነገር ነው። ሌላው አንዳንድ የእርግዝና መከላከያዎች ለምሳሌ የሰቅል ዘዴዎች ለምሳሌ እንደ ሉፕ ቋሚ የእርግዝና መከላከያ ዘዴ መውሰድ ቢያስፈልግ ወዲያውኑ መውሰድ ይቻላል። በመድኃኒት ያለው ስንወስድ ደግሞ ምንድነው አንደኛ ያው ሰርጂካል አይደለም፣ ይሄኛው በመድኃኒት ብቻ የሚሰጥ ነው። ሁለተኛ ደግሞ ብዙ ጊዜ ተወሰነ ሰዓታት ወይም ቀናት ሊወስድ ይችላል። የጽንስ መቋረጡ ሰዓታት፣ ቀናት ሊወስድ የሚችልበት ሁኔታ አለ። ሌላው ሰርጂካል ያልነው ከመጀመሪያው 3 ወር በኋላ የሚደረግ ደግሞ የሰርጂካል አይነት አለ። ይህ
ዳይላቴሽን ኤንድ ኢቫኩዌሽን ይባላል። በአብዛኛው ይሄ በልዩ ሁኔታ የሰለጠነ ባለሙያ ያስፈልገዋል። የተሻለ የጤና ድርጅቶች ውስጥ ሊከናወን ይገባዋል። የተለየ ስልጠናም ያስፈልገዋል። ለዚህ ነው ምክንያቱም እርግዝናው እየጨመረ እያንዳንዱ ሳምንት እየጨመረ መጣ ቁጥር የጽንስ ማቋረጥ ሂደትም በዛው ልክ እየከበደ ይመጣል። መልካም። ስለዚህ የጠየቀችንን ጥያቄ እንመልከተው። አሁን ማየት ተገቢ ነው ያሰብኩኝ። ስለዚህ ጥያቄያችን ጽንስ ማቋረጥ ነበረ ከ2 ዓመት በፊት። ከዛ በመርፌ መልክ የሚሰጠውን የቤተሰብ ቅል ዘዴ ነው ስትወስድ የነበረው። የወር አበባ የመቅረት ሁኔታ ነው ያጋጠማት። ምንድነው የወር አበባ በተለያየ ምክንያት ሊቀር ይችላል። በአብዛኛው ከጽንስ ማቋረጥ ጋር አይያያዝም። ከጽንስ ማቋረጥ ጋር የሚያያዝ ነገር አይኖርም። ምናልባት ከምትወስደው የቤተሰብ ቅል ዘዴ ጋር ሊያያዝ ይችላል። ምንድነው ይህ በመርፌ መልክ በየ3 ወሩ የሚሰጥ የቤተሰብ ቅል ዘዴ አንዳንድ ጊዜ የወር አበባ መዘግየት ሊያሳይ ይችላል። በአማካይ እስከ 9 ወር ድረስ ሊያሳይ ይችላል መዘግየት። ይህ ማለት ግን ምንም መሀን አያደርግም ወይም ሌላ ስጋት ሊገባቸው አይገባም። በጤና ባለሙያም ታይተው ባልትራሳውንድም ታይተው የታየ ነገር ስላለ ምንም ስጋት ሊገባቸው አይገባም። ምናልባት ከወር አበባ ጋር አየሁት የሚሉትም ምናልባት እዛው የወር አበባ ጋር ያለው ፈሳሽ ነገር ካልሆነ በስተቀር እንዲህ እንደዛ አጥንት ነገር ይኖራል የሚል እምነት ብዙ የለኝም እና ባልትራሳውንድ ታይተው ይሄ ነገር ንጹህ እስከሆነ ድረስ ብዙም ስጋት ሊገባቸው አይገባም። የወር አበባ መቅረቱም ከጽንስ ማቋረጡ ጋር የተያያዘ አይሆንም። በአብዛኛው ከቤተሰብ ቅል ዘዴ ጋር ነው። እሱ ደግሞ አጭር ጊዜ ብቻ የሚቆይ ነው። መልካም። ወደ ሌላ ነጥብ ከመሄዳችን በፊት አሁንም መስመር ላይ ጠያቂ ያሉን ይመስለኛል። እንቀበል። ሄሎ 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 ሄሎ። ተናስተልን። ልክ ነው። አዎ። እሺ። ከዚህ ቀደም ልክ እርግዝና በ6 ወሩ በራሱ ጊዜ ይቋረጣል። ደም በላው ላይ እየመታኝ ማለት ነው። እና በመሳሪያ ነው የወጣ። ልክ የሳምንት ያህል ደም በተከታታይ እየፈሰሰ ይሰማል። አዎ እየሰማን ነው። ይቀጥሉ። በተከታታይ ደም እየፈሰሰ እርግዝናውን ፈልገው ነበር። ስለዚህ ካልወጣ ተጠርጎ አይጠቅምሽም፣ አንቺ ላይም ጉዳት ሊደርስ ስለሚችል ይውጣ ተባለ። በመሳሪያ ወጣ በ6 ወሩ ማለት ነው። ከዛ በኋላ ደግሞ ልክ በ4 ወሩ እርግዝና ኑሯል። እኔ ግን አላወኩትም። በላው ላይ ምን ወስዳለሁ? አሞክሳሲን፣ ሌላ መድኃኒት ታምሜ ማለት ነው። አሞክሳሲን ስለወሰድሽበት ይሄ ጽንስ ቢቀጥልም ጉዳት አለው ለጽንሱ፣ ስለዚህ መውጣት አለበት ይባላል። ከዚያ ይቋረጣል ያ ጽንስና ደም የሆነ ነገር የረጋ ምናምን ይፈስና ይቋረጣል፣ ይጨርሳል። ልክ በ2 ሳምንቱ ደግሞ ማቅለሽለሽ ነው፣ የእርግዝና ምልክቶች ይታዩብኛል። አሁን የእርግዝና ቢቀጥል በእኔ ላይ የሚያደርሰው ጉዳት አለ ወይስ ምን ማድረግ አለብኝ? እሺ፣ ጥያቄው እንግዲህ በሚገባ ተሰምቷል። በደንብ ዶክተርም ይዘውታል። ስለዚህ ምላሽ ይሰጥበታል። ይከታተሉን። ስለደወሉልን እናመሰግናለን። የእሳቸውን ጥያቄ እንመልከትና ወደ ሌሎች ነጥቦች እናልፋለን። አድማጫችን ያጋጠማቸው ሁኔታ ያው አንዳንድ ጊዜ ቅድም እንዳልኩት ድህረ ጽንስ ማቋረጥ ወይም ድህረ ውርጃ ካልኩት ውስጥ የሚካተት ነው። ጽንስ በራሱ ጊዜ የሚቋረጥበት ሁኔታ አለ በተለያየ ምክንያቶች እና አድማጫችን እሱ ነው ያጋጠማቸው የሚመስለው በ6 ወሩ። እውነት ነው እንደተባለው አንዳንድ ጊዜ ጽንሱ መቀጠል የማይችልበት ደረጃ ይደርሳል። ምናልባት ወይ የልብ ትርታው ከጠፋ ወይም ደግሞ ማህፀን ከተከፈተና ወይም ሽንታው ከፈሰሰ እርግዝናው መቀጠል የማይችልበት ደረጃ ይደርሳል። ስለዚህ ምናልባትም እንደዛ ስለሆነ ነው ሊሆን የሚችለው። ከዛ በኋላ ግን ያጋጠማቸው በእርግዝና ላይ አሞክሳሲሊን ስለወሰዱ የሚለው ብዙ ጊዜ አሞክሳሲሊን እንደዚህ አይነት ጉዳት አያደርስም አሉ አንዳንድ መድኃኒቶች እንደዚህ ከባድ ጉዳት ሊያስከትሉና ምናልባት ጽንሱ ላይ ችግር ሊያስከትሉ የሚችሉ። አሞክሳሲሊን ግን በአብዛኛው እንደውም አንዳንድ ጊዜ ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ሲያጋጥም መሰጠት የሚቻል መድኃኒት ነው። ብዙ ከባድ እንዲህ አይነት ጉዳት አያስከትልምና ማቋረጡ ምናልባት ላያስፈልግ የሚችልበት ሁኔታ ነበረ ብዬ አስባለሁ። ከዛ በኋላ ባለው እርግዝና ተከስቷል ነው ያሉት። ስለዚህ እርግዝናውን በአቅራቢያቸው በሚገኝ ጤና ድርጅት ክትትል ማድረግ ነው የሚገባቸው እንጂ በፊት ውርጃ ስለነበረ ብቻ አሁን
ድጋሚ ማስወረድ አለባቸው የሚል እምነት ለንም ክትትል ለማድረግና ጽንሱን በመታየት በባለሙያ መቀጠል ይችላሉ። መልካም ክትትል ሲሉና ከባለሙያ ጋር የሚኖር ነገር ሲነሳ አብሮ መታየት ያለበት አንድ ጉዳይ አለ። በተለይ ጽንስ ማቋረጥ አገልግሎት ከመጀመሩ በፊት ወይም ከማገኘቱ በፊት የሚደረጉ ሂደቶች ይኖራሉ ብዬ አስባለሁ። ምን ሊሆኑ ይችላሉ? እነዚህንም አብረን ብናያቸው ጥሩ ነው የሚሆነው። ትክክል ነው። አንድ ጽንስ ከመቋረጡ በፊት በመጀመሪያ እርግዝና መኖሩን ማረጋገጥ ያስፈልጋል። እርግዝና አለ፣ ምክንያቱም እርግዝና አለ ብሎ ማረጋገጡ ያስፈልጋል። እርግዝና የሚረጋገጥባቸው ዘዴዎች በአብዛኛው ደንበኞች ወይም ሴቷ በተናገረው ታሪክ ላይ ተመርኮዘ፣ በተጨማሪም ደግሞ የአካል ምርመራ አጠቃላይ የአካል ምርመራና የማህፀን ምርመራ በማድረግ እርግዝና መኖር አለመኖሩን ማረጋገጥ ይቻላል። አልፎ አልፎ አስፈላጊ ከሆነ ተጨማሪ ምርመራዎች እንደ ሽንት፣ አልትራሳውንድ የመሳሰሉት መመርመር እርግዝና መኖሩን ማረጋገጥ ይቻላል። በአብዛኛው ግን ሴቷ በምትናገረው ታሪክና በሚደረግ ምርመራ እርግዝና መኖር አለመኖሩን ማወቅ ይቻላል። አንድ ይሄ ነው። ሌላው የሚያስፈልገው ምንድነው? እርግዝናው ማህፀን ውስጥ መሆኑን ማረጋገጥ ያስፈልጋል። አንዳንድ ጊዜ የማህፀን ውጭ እርግዝና ከሆነ ጽንስ ማቋረጥ አሁን ቅድም ባልናቸው ዘዴዎች አይቻልም። ሌላ ራሱን የቻለ ሕክምና አለውና እርግዝናው በትክክል ማህፀን ውስጥ መሆኑን ማረጋገጥ ያስፈልጋል። ይህም ቅድም እንዳልኩት በአብዛኛው ደንበኛዋ በተናገረው ታሪክና በሚደረገው የአጠቃላይና የማህፀን ምርመራ ማወቅ ይቻላል። ስለዚህ የእርግዝናው ከማህፀን ውጭ አለመሆኑን ማረጋገጥ፣ በተጨማሪ ደግሞ የምክክር አገልግሎት አስፈላጊ ነው። ከደንበኛዋ ጋር ስለሚሰራው ስለሚደረግላት፣ ስለ አማራጮቹ ቅድም እንዳልናቸው የተለያዩ አማራጮች አሉ። ከነዚህ አማራጮች የደንበኛዋ ምርጫ እንዲሁም የአጠቃላይ ያለው የሕክምና ሁኔታዋ በማየት ስለሚሰጣት መድኃኒት፣ የስለ ህመም ማስታገሻ ምክክር ማድረግ አስፈላጊ ነው። ከዚህ በኋላ ደግሞ የህመም ማስታገሻ በአብዛኛው በተለይ በሰርጂካል የተባልናቸው ሁኔታዎች የሚደረጉ የህመም ማስታገሻ መድኃኒቶች ይሰጣሉ። የህመም ማስታገሻ መድኃኒት መስጠት ያስፈልጋል እና ሌሎችም ተጓዳኝ የጤና ጉዳዮች ወይ ደግሞ የስነ ተዋልዶ ችግሮች ሊኖሩ ስለሚችሉ እነሱ ማየት፣ ምናልባት አንዳንድ የኤችአይቪ ምርመራ፣ የአባላዘር በሽታዎች ካሉ እነሱ ማየት፣ የማህፀን አፍ ካንሰር፣ የጡት ካንሰር ቅድመ ምርመራ ማድረግ፣ እነዚህ ብዙ ጊዜ ያን አጋጣሚ በመጠቀም የሚታዩና ለእናቶች ጤና ሲባል የሚደረጉ ምርመራዎች ናቸው። መልካም። ሌሎች ነጥቦች ከማለፋችን በፊት አሁንም ጠያቂ መስመር ላይ ያሉን ይመስለኛል። ሄሎ 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 ሄሎ፣ ጤና ይስጥልን። ጤና ይስጥልን። የሚያስተጋባ ድምጽ ያለ ይመስላል። እስኪ ቤቱ ፕሮግራም ነው? አዎ ነው። ኦኬ፣ እሺ። ጥያቄ ነበረኝ። ይቀጥሉ ጥያቄውን። ማለት የዛሬ 4 አመት ጽንስ ማቋረጥ አድርጌ ነበረ። ነገር ግን ከዛ በኋላ ለመውለድ ብዙ እንትን ባደርግም መውለድ አልቻልኩም እና ከዚህ ችግር ጋር የሚገናኝ ነገር አለው ወይ? እንደገና በማህፀን አካባቢ ላይ የሚሰማኝ ህመም አለ። ሕክምና ሄጄ ነበረ ግን ምንም ችግር የለውም ነው የሚሉኝ። ግን ያው ህመሙ እንዳለ ነው አሁንም እና በዚህ ላይ ዶክተር ምን ይላሉ የሚለውን ነገር ልጠይቅ ነው። ጥሩ፣ እናመሰግናለን። ተጨማሪ ጥያቄ ያላችሁ አይመስለኝም። ስለዚህ ምላሹን ይከታተሉን። እሺ፣ አመሰግናለሁ። መልሳቸው ያው አድማጫችን ተናገሩት ከ4 አመት በፊት ነው ጽንስ ማቋረጥ የነበረው። ከዛ በኋላ ለመውለድ እንዳልቻሉ ነው የገለጹት። ምንድነው ቅድም እንዳለው ደህንነቱ የጠበቀ አይነት የጽንስ ማቋረጥ ከሆነ ከዛ ጋር የሚያያዝ የመውለድ አለመቻል ወይም የማህንነት ችግር አይከሰትም። ብዙ ጊዜ ጥንቃቄ ጎደለው ወይም ቅድም እንዳልነው ደህንነቱን ያልጠበቀ አይነት የጽንስ ማቋረጥ ከሆነ ከዛ ጋር የሚያያዝ ኢንፌክሽን ወይም ደግሞ የማህፀን ቁስለት ጋር በተያያዘ አልፎ አልፎ ማህነት ሊከሰት ይችላል። ነገር ግን
ደህንነቱን የጠበቀ አይነት የጽንስ ማቋረጥ ከሆነ መሃንነት የሚያመጣበት ሁኔታ የለም። መሃንነት ግን ያው በተለያየ ምክንያት ሊመጣ ይችላል። ምናልባትም ከሳቸው ወይም ደግሞ ከባለቤታቸው ሆኖ መታየት አስፈላጊ ነው። ምክንያቱም የተለያዩ ምክንያቶች አሉ። ወይ ከሴቷ ወይም ደግሞ ከወንዷም ሊሆን ስለሚችል የተሻለ የሚሆነው ወደ አቅራቢያቸው ጤና ድርጅት በመሄድ ምርመራ ቢያደርጉ የመሃንነትን ዋናው ትክክለኛውን ምክንያት ማወቅ ይቻላል እና ምርመራ ቢያደርጉ። በአብዛኛው ግን ከዚህ ደህንነቱ ከጠበቀ ጽንስ ማቋረጥ ጋር አያያዝም። መልካም ተመልካቾች፣ ጤናው ቤቶ ፕሮግራማችን አሁንም እንደቀጠለ ነው። እየተወያየን የምንገኘው ስለ ጽንስ ማቋረጥ ነው። የጽንስ ማቋረጥ በተለይም ደህንነቱን የጠበቀ የጽንስ ማቋረጥ የተፈቀደባቸው የህግ ሁኔታዎች ምን ይመስላሉ፣ ከጽንስ ማቋረጥ በኋላ የሚሰጡ አገልግሎቶች ምንድናቸውና ሌሎችም ተያያዥ ጉዳዮችን እያነሳን ነው ውይይት እያደረግን የምንገኘው። ከዚሁ ጋር የተገናኘ የጽሁፍ መልእክትን ወደ እናንተ እናደርሳለን። ተመልሰን ስንገናኝ የምናነሳቸው ነጥቦች ይኖራሉ። በተለይም ከድህረ ጽንስ ማቋረጥ ወይም ከጽንስ ማቋረጥ በኋላ ሊሰጡ የሚገቡ አገልግሎቶች ምን መምሰል አለባቸው የሚሉትና ሌሎች ተያያዥ ጉዳዮችን ወደ እናንተ የምናደርስ ይሆናል። ጥያቄዎቻችሁ ተሞክሯችሁ እየደረሱ ነው። 011-551-2080 ላይ ጥያቄዎቻችሁ እንዲሁም ሀሳቦቻችሁን እየተቀበልን በዶክተር ነጋ ምላሽ እየተሰጠባቸው ነው። በነገራችን ላይ ምላሽ እየሰጡ የሚገኙት ዶክተር ነጋ ተስፋው ናቸው። የማህፀንና ጽንስ ህክምና ስፔሻሊስት በሜሪ ስቶፕስ ኢንተርናሽናል ኢትዮጵያ የጥራትና የክሊኒካል ሰርቪስ ዳይሬክተር ናቸው። እስከ ዝግጅታችን ፍጻሜም አብረውን የሚቆዩ ይሆናል። ስለዚህ አሁን የጽሁፍ መልእክታችንን ተከታተሉ። ተመልሰን እንገናኛለን። ቀሪ ነጥቦች እናነሳለን። መልካም ጊዜ። ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። ጤናው ቤቶ ፕሮግራማችን አሁንም እንደቀጠለ ነው። መስመር ላይ ጥያቄ ያሉን። ሄሎ 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 ጤና ይስጥልን። ጤና ይስጥልን። እስኪ ጥያቄውን ያቀርቡልን። ከዚህ በፊት ጓደኛዬ እንደዚህ ጽንስ ማስወረድ እሷስ አድርጋ ነበር እና አሁን ግን ሾ ግንኙነት ሲደረግ የማቃጠል ስሜት አለ
እና ከባድ የማቃጠል ስሜት አሉ። አሁን በአንድ 4 ወር ምናምን ነው እና ገና ምንም እንትን ሳይል ጫፍ ላይ ማቃጠል በቃ እንትን ማለት ስሜት አለው። በመድኃኒት ነበር ይሄን ነገር ወሰደችው እና ይሄ ነው ጥያቄ። እሺ እናመሰግናለን። ጥያቄው ስለተሰማ ከእንትኑ ጋር የሚገናኝ ከሆነ ከማስወራዱ ጋር የሚገናኝ ከሆነ ይሄን እንትን እሺ ጥሩ ምላሽ ይሰጥበታል። ስለደወሉ እናመሰግናለን። ምላሹን ይከታተሉን። እሺ የእሳቸውን ጥያቄ እንየው። በመድኃኒት ነው ያሉት። ምናልባትም ንጽህናውን የጠበቀ ይሁን አይሁን እንግዲህ ያው በአሁኑ ወቅት በመድኃኒት በጤና ድርጅት የሚደረግ የጽንስ ማቋረጥ በመድኃኒት ያለው በአብዛኛው ንጽህና ወይ ደግሞ ደህንነቱ የጠበቀ ነው እናስባለን። ደህንነቱ የጠበቀ የጽንስ ማቋረጥ ካደረጉ በኋላ ነው እንግዲህ የማህፀን በኩል ማቃጠል ስሜት ሲሰማቸው። በአብዛኛው ይህ ከጽንስ ማቋረጡ ጋር የተያያዥነት ያለው አይመስልም። ምናልባት አንዳንድ ጊዜ ከሌሎች የኢንፌክሽን ለምሳሌ በተለይ የፈንገስ የሚባል ኢንፌክሽን አለ። እሱ አይነት ኢንፌክሽን ሲያጋጥም አንዳንድ ጊዜ የማቃጠል ስሜቶች ሊኖሩ ይችላሉ። የተሻለ የሚሆነው በአቅራቢያቸው ወደሚገኙ የጤና ድርጅት ለመሄድ ምርመራ ቢያደርጉ የተሻለ ነው የሚሆነው እንጂ በአብዛኛው ከጽንስ ማቋረጡ ጋር ተያያዥነት ያለው አይመስልም። መልካም። ምናልባት ከዚሁ ጋር ትንሽ ቢያያዝ ብለን በተለይ ንጽህናን ያልጠበቀ የጽንስ ማቋረጥ ከተከናወነ በኋላ ሊከሰቱ የሚችሉ ችግሮች ካሉ በረጅም ጊዜም ሊሆን ይችላል፣ በአጭር ጊዜም ሊሆን ይችላል። ቀደም ሲል ያነሷቸው በእርግጥ የተወሰኑ ነጥቦች አሉ ያልተነሱ ካሉና አብሮ መታየት ካለበት ብዬ ነው ይሄንን ማነሳው። እሺ ደህንነቱን ያልጠበቀ ወይም ደግሞ በቅድም እንዳልኩት በሰለጠነ ባለሙያ ያልሆነ ወይም ደግሞ ደረጃውን ባልጠበቀ የጤና ድርጅት ወይም ደረጃውን ባልጠበቀ የጤና መሳሪያ የሚሰራ ጥንቃቄ የጎደለው አይነት የጽንስ ማቋረጥ በሰርጂካል አይነት ብዙ ጊዜ ሲካሄድ የሚያጋጥሙ ነገሮች አንደኛ ከፍተኛ የሆነ የደም መፍሰስ ሊያጋጥም ይችላል። ሁለተኛ ኢንፌክሽን የማህፀንና ከዛም አልፎ ሆድ ውስጥ ኢንፌክሽን ሊፈጥር ይችላል። በሶስተኛ ደረጃ የማህፀን አፍ እንዲሁም የማህፀን መበሳት፣ መሰንጠቅ ነገሮች ሊያጋጥሙ ይችላሉ። እነዚህ ብዙ ጊዜ ከፍተኛ ሕክምና የሚያስፈልጋቸው እንዳልኩት አንዳንድ ጊዜ ለሞት የሚዳርጉ ሁኔታዎች ናቸው። ስለዚህ ያው ጥንቃቄ የጎደለው ወይም ደግሞ ደህንነቱን ያልጠበቀ የጽንስ ማቋረጥ እንዲህ አይነት የጎንዮሽ ጉዳቶች ወይም ችግሮችን ሊያስከትል ይችላል። ወደፊት በሚወልዷቸው ልጆችም ላይ ተጽዕኖ አለው የሚል አንዳንድ መረጃ ይቼ ነበር። በተለይ ክብደታቸው አነስተኛ የሆኑ ልጆችን የመውለድ እድል ይኖራቸዋል የሚል ነገር አይቻለሁ። ደግሞ ይያዛል። ቅድም እንዳልኩት ደህንነቱ የጠበቀ ከሆነ ወደፊት ከሚኖራቸው የወሊድ ሁኔታ ጋር ብዙም ችግር አያስከትልም። ነገር ግን ደህንነቱን ያልጠበቀ ወይም ጥንቃቄ የጎደለው አይነት ከሆነ በሚፈጥረው ኢንፌክሽን ወይም ደግሞ ማህፀን ውስጥ በሚፈጥረው ጠባሳ ወደፊት ለማርገዝ የመቸገር ሁኔታ ሊያጋጥም ይችላል። ይህም ደህንነቱ ያልተጠበቀ የጽንስ ማቋረጥ ጋር ተያያዙ ናቸው። መልካም። በ800 ላይ በአጭር የጽሁፍ መልእክት የደረሱን በርከት ያሉ ጥያቄዎች አሉ። የተወሰኑትን አሁን እንመልከታቸው። ጽንስ ማቋረጥ በእድሜ ይገደባል ወይ የሚል ጥያቄ ተነስቶልናል። በ800 የደረሰን ጥያቄ ነው። ይያዛል። ምናልባት ጽንስ ማቋረጥ በእድሜ ይገደባል የሚለው እንደገባኝ ቅድም እንዳልነው ለአካለ መጠን ከሚለው ጋር የተያያዘ ነገር ከሆነ በሀገራችን ሕግ የተፈቀደው ጽንስ ማቋረጥ ከእድሜ ጋር ሲያያዝ ለአካለ መጠን ያልደረሰች ይህም ልጁን ለማሳደግ የህሊና ዝግጅት የሌላት ከሆነ ለአካለ መጠን ያልደረሰች ማለትም እድሜዋ ከ18 ዓመት በታች የሆነች እንደሆነ ነው። መልካም። መስመር ላይ ጥያቄ ያሉ ይመስለኛል። እንቀበልና ሌሎች የጽሁፍ ጥያቄዎችንም እያያያዝን እናያቸዋለን። ሄሎ ጤና ይስጥልን። እስኪ ጥያቄውን ይቀጥሉ። ትንሽ ድምጽ ወርቆናል ጥያቄያችን። አቤት፣ አይሰማም? አሁን ጥሩ ሆኗል። አሁን ይሰማል። ይቀጥሉ። በጤና ችግር ማለት ነው። አምስት አይኦሲዲ ኬዝ ያጋጥማት ነበረ
አዩፊዲ ኬዝ ማለት ሆዷ ውስጥ ልጅ ተጎድቶ ነበር እና በዛ ሰዓት ጽንሱ ተቋርጦ ነበር። አሁን ደግሞ በ8 ወሯ እርግዝ ሆነ ነበር። አሁን እርግዝና የ1 ወር ነው። ጽንሱ ቢቋረጥ ትንሽ ችግር ያመጣል። ስለ ዶክተሩን ጠይቄ ነው ፈልጌ ነበር። ጥሩ እናመሰግናለን። ተጨማሪ ጥያቄ ዶክተር ያላቸው አልመሰለኝም። ስለዚህ በተሰማው ልክ ምላሽ ይሰጥበታል። ይከታተሉ። እሺ እሳቸውን እንየው። እሺ አድማጫችን የተናገሩት ያው ከዚህ በፊት አይኦፍዲ ያሉት ያው በማህፀን ውስጥ ያለ ጽንሱ የሚሞትበት አጋጣሚ ነው። በተለያየ ምክንያት ጽንሱ በማህፀን ውስጥ ያለ ሊሞት ይችላል። ከዛ በኋላ አርግዘዋል። ስለዚህ ጽንሱ ቢቋረጥ ነው የሚሉት። ቅድም ባልናቸው ምክንያቶች ውስጥ ከሌለ በስተቀር ጽንሱ መቀጠል የሚችልበት ሁኔታ ነው የሚኖረው። ነገር ግን ቅድም ካልናቸው ለጽንስ ማቋረጥ ከሚያበቁ ምናልባት የእናትየው ጤንነት ከባድ ህመም ካላትና እርግዝናው መቀጠሉ ለእሷ ጤንነት አደገኛ የሚሆን አይነት ከሆነ በጤና ባለሙያ ታይታ ማቋረጥ ሊያስፈልገው ይችላል። ከዛ ውጭ ግን እርግዝናው መቀጠል ይችላል። ከዚህ በፊት በማህፀኑ ስለጠፋ በሚል ብቻ አሁን ማቋረጡ ሊያስፈልግ ይችላል። መልካም። ምናልባት ይሄ ሆድ ውስጥ ሆኖ ጽንስ የመጥፋት ነገር ያሉት ነገር አለና ከዛ ጋር የሚገናኝ ይመስለኛል ይሄኛው ጥያቄ። አሬች ፖዚቲቭ ይመስለኛል የሚሉት ጽንሱ ሲቋረጥ 72 ሰዓት አንቲዲን በወስድ ወደፊት ለመውለድ ይችላል የሚል ጥያቄ ተነስቷል። ይሄ ምናልባት ሾታ ላይ ከሚባሉት ነገሮች ጋር ከተያዘ አብረና ያው ትክክል ነው። አሬች ኔጌቲቭ ከሆነች እናትየዋና ጽንስ ከተቋረጠ ምናልባት የጓደኛዋ ወይም የባለቤቷ የደም አይነት በማየት የጓደኛዋ ወይም የባለቤቷ የደም አይነት አሬች ፖዚቲቭ የሚባል አይነት ከሆነ በ72 ሰዓት ይህን አንታይዲ የሚባለው መድኃኒት መውሰዱ ሌላ ጊዜ ለሚኖረው እርግዝና ጤንነት ጥቅሚት አለው። ስለዚህ ይመከራል። መድኃኒቱን በቅርብ ከተገኘና የእሷ አሬች ኔጌቲቭ የባለቤቷ ግን ወይም የጓደኛዋ አሬች ፖዚቲቭ ከሆነ እንዲወስዱ ይመከራል። መልካም። ስለዚህ ሌላኛው ጥያቄ በዚሁ በጽሁፍ መልእክት የመጣልን ጽንሱ ከተቋረጠ በኋላ ለምን ያህል ጊዜ ነው ደም የሚፈሰው የሚል ጥያቄም ተነስቷል። ደም እንግዲህ በተለይ በመድኃኒት መልኩ የሚወሰደውና እርግዝና ማቋረጫ ዘዴው በሂደት ነው ጽንሱ የሚወጣውና የተወሰነ ጊዜ ደም መፍሰስ ምናልባትም ሳምንታት ድረስ ደም መፍሰስ ሊኖር ይችላል። ነገር ግን ደም መፍሰሱ ከባድ ከሆነ ከፍተኛ ደም መፍሰስ ካለ እሱ ከፍተኛ የጤና ችግር ስለሆነ ቶሎ ወደ ጤና ድርጅት መሄድ ያስፈልጋል። በሰርጂካል ባልነው መንገድም እንደዚሁ የተወሰነ ልክ የወር አበባ የሚመስል አይነት ከወር አበባ ማነስ ያለ አብዛኛው የተወሰነ እስከ ሳምንት ድረስ የደም መፍሰስ ሊኖር ይችላል። ይህ ትንሽ ጠብታ ነው አብዛኛው የሚሆነው። ቅድም እንዳልኩት ከፍተኛ የሆነ የደም መፍሰስ ከሆነ በአስቸኳይ ወደ ጤና ድርጅት መመለስ የሚያስፈልግባቸው ሁኔታዎች ናቸው። ስለዚህ ሌሎች ምናልባት እንደው ወደ ጤና ተቋም ከድህረ ውርጃ በኋላ ወደ ጤና ተቋማት እንዲሄዱ ሰዎችን የሚያስገድዱ ሁኔታዎች ወይም ጠቋሚ ተብለው የሚታሰቡ ነገሮች ካሉ ማንሳት የምንችላቸው ካሉ አደገኛ የሚባሉት ነገሮች ማለት ነው። አንደኛ አሁን ያልኩት ነው። ደም መፍሰስ ካጋጠመ በአስቸኳይ ወደ ጤና ድርጅት መመለስ ያስፈልጋል። በተለይ ከፍተኛ ደም መፍሰስ ካጋጠመ። ሌላው ከፍተኛ የሆነ የሆድ ህመም በተለይ የታችኛው የሆድ አካባቢ ከፍተኛ የሆነ የሆድ ህመም ካጋጠመ በአስቸኳይ ወደ ጤና ድርጅት መሄድ ያስፈልጋል። ሌላው ከማህፀን ከብልት ጠረን ያለው ፈሳሽ የሚወጣ አይነት ከሆነ የኢንፌክሽን ምልክት ሊሆን ስለሚችል በአስቸኳይ ወደ ጤና ድርጅት መሄድ ያስፈልጋል። በተጨማሪም ትኩሳት፣ ከፍተኛ የሆነ ትኩሳት ካለ እንደዚሁ ይህም የኢንፌክሽን ምልክት ሊሆን ስለሚችል ወደ ጤና ድርጅት መምጣት ያስፈልጋል። መልካም። መስመር ላይ ጥያቄ ያሉ እንቀበል። ሄሎ ጤና ይስጥልን። ጤና ይስጥልን። እስኪ ጥያቄውን ይቀጥሉ ጠያቂያችን። ሄሎ ዶክተር ፈልጌ ነበር። ጤና ይስጥልን። እሺ ቀጥሉ። አንድ እኔ እህት ነበረች። እሺ
እሷ ለረጅም ጊዜ ይሄ መርፌውን ተጠቅማለች። እሺ ያ መርፌውን ከተጠቀመች በኋላ አንድ ጊዜ እርግዝና ተፈጥሮ በጤና ባለሙያ አስወገደች። እሺ በጤና ባለሙያ አስወገደች። እሺ አሁን ግን ለ2 አመት መድኃኒቱንም ካቆመች ማርገዝ ትፈልጋለች። ማርገዝ አልቻለችም። ምናልባት ከጽንስ ማቋረጡ በኋላ ከዛ አሁን በባለሙያ ስትመረመር እሷ ባለሙያ በጤና ባለሙያ ከተመረመረች በኋላ 2 አንቺ ችግር የለብሽም፣ ባለቤት ሱሰኛ ከሆነ ሱሱን መቋረጥ አለበት፣ ባልየው ግን ጫት ይቅማል። ይሄ የሱስ ነገር ምን ታል እውነት ነው? እሺ ጥያቄያችን እናመሰግናለን። ጥያቄውን ተቀብለናል። ስለዚህ ምላሽ ይሰጥበታል። ይከታተሉን። እሺ የእሳቸውን ጥያቄ ነው። እሺ ጥያቄያችን ያሉት ያው የላ ዘመዳቸውን ነው። በመርፌ እርግዝና ወይም የቤተሰብ ቅብ ዘዴ ይጠቀሙ ነበር። ከዛ በኋላ የጽንስ ማቋረጥ ተከሰተ። ከዛ በኋላ ደግሞ እርግዝና እምቢ አላቸው ነው። እንግዲህ እርግዝና እምቢ ማለት ወይም ደግሞ አንዳንድ መሃንነት አንደኛ በተለያየ ምክንያት ሊመጣ ይችላል። ከእናትየው ሊሆን ይችላል ወይም ከሴቷ ሊሆን ይችላል። ምክንያቱ ከባለቤታቸው ሊሆን ይችላል። ምክንያቱ ሱስ መኖሩ ብቻ ሳይሆን ምናልባት ከዛ ጋር የተያያዙ ሌሎች ችግሮች አሉ የሚለው ነገር በተለይም በዘር ፈሳሽ ዙሪያ ያሉ ነገሮችን ማየት ያስፈልጋልና ለዚህም የተሻለ መፍትሄ የሚሆነው ሁለቱም ከባለቤታቸው ጋር ሴቷ በጋራ በመሄድ ወደ ጤና ድርጅት የሁለቱም ምርመራ ቢያደርጉ ምክንያቱም በትክክል ምን እንደሆነ ለማወቅ ይቻላል እና እሱን ነው መክራቸው። መልካም። ሌላ አንድ በ800 ላይ የመጣልን ጥያቄ በተደጋጋሚ ፖስት ፒል መውሰድ ጽንስ ለማቋረጥ ይዳርጋል የሚል ጥያቄ ተነስቷል። ያው ፖስት ፒል ማለት ምን ማለት ነው የሚለውንም አብሮ መመለስ አስፈላጊ ነው የሚሆነው። በተለይ ተመልካቾቻችን ግልጽ እንዲሆንላቸው ስለሚያስፈልግ ይሄንን ነገር አብሮ ቢነሳ ጥሩ ነው። እሺ ፖስት ፒል ማለት ድንገተኛ የእርግዝና መከላከያ ነው። ምናልባት ሴቷ ምንም አይነት የእርግዝና መከላከያ ሳትጠቀም ወይም ደግሞ የቤተሰብ ቅብ ዘዴ ሳትጠቀም ባልተጠበቀ ወይም በድንገተኛ መልኩ ግንኙነት ቢፈጠር የግብረ ስጋ ግንኙነት ቢከሰት እርግዝና እንዳይከሰት የሚወሰድ ክኒን በተቻለ መጠን በቶሎ መወሰድ ያለበት ክኒን ነው። ይህ ክኒን እስከ ቢበዛ እስከ 5 ቀን ድረስ እስከ 120 ሰዓት ድረስ መወሰድ ያለበት ክኒን ነው። ይህን ክኒን በተደጋጋሚ መውሰድ ውርጃ ወይ ጽንስ ማቋረጥ ያስከትላል የሚለው ጥያቄያቸው ምንድነው? ይህን ክኒን በተቻለ መጠን ደንበኞች ወደ ሌላ ይህ ድንገተኛ እርግዝና መከላከያ ወይም የቤተሰብ ቅብ ዘዴ ነው ወደ ሌሎች መከላከያዎች ሊጠቀሙ ይመከራሉ። ምክንያቱም ይህ የእርግዝና መከላከያ ድንገተኛ ነው። ለድንገተኛ ሁኔታ ብቻ መጠቀም ያለባቸው ነው። በተደጋጋሚ እንዲህ አይነት የሚያስፈልግበት ሁኔታ ሲከሰት ወደ ሌላ ወደ ዘላቂ ወይም አጭር ጊዜ መከላከያዎች መዞርና ያን መጠቀም የተሻለ ነው የሚሆነው። ነገር ግን ያን ፖስት ፒል በተደጋጋሚ መውሰዳቸው ብቻ ለጽንስ ማቋረጥ ወይም ለውርጃ አይዳርግም። መልካም። ጥያቄ ያለ መስመር ላይ ሄሎ ጤና ይስጥልን። እኔ መጠየቅ የምፈልገው ጽንስን ማቋረጥ አንዱ ማስቋጠር ከሚለው ላይ ነው። ይህ የጽንስ ማስቋጠር ምን ያህል አስተማማኝ ነው? በጤንነት ላይ ችግር አያመጣም ወይ? አመሰግናለሁ። ይህችን ብቻ ነው። እሺ እናመሰግናለን። ጥያቄውን ተቀብለናል። ምናልባት እሳቸው አሁን እያነሱልን ያለው ጥያቄ ከቤተሰብ ቅብ ዘዴዎች ጋር የተያያዙ ናቸው። ዘላቂ ወይም ቋሚ የሚባለው አይነት የቤተሰብ ቅብ ዘዴ ነው እየነገሩን ያለው። ምናልባት እንደ መፍትሄ የሚታሰብ ከሆነ ጽንስ ማቋረጥ እንዳይከሰት ይሄኛው እንደ አንድ መፍትሄ የሚታሰብ ከሆነ ሊታይ ይችል ይሆናል። እስኪ ትንሽ ነገር ይበሉ። መጀመሪያ ቃሉ ያው ማህፀን ቱቦ ማስቋጠር ነው። ጽንስ ማስቋጠር ወይም የሚባለው ዘዴው የማህፀን ቱቦ ማስቋጠር የሚደረግ የሴቶች ቋሚ የእርግዝና መከላከያ ዘዴ ነው። በነገራችን ላይ ያው ወንዶችም ቋሚ የእርግዝና መከላከያ ዘዴ አለ። ምንድነው
ይህ ቋሚ የሴቶች የእርግዝና መከላከያ ዘዴ የሚባለው ወይም ማህጸን ቱቦ በመቋጠር የሚደረግ የእርግዝና መከላከያ ዘዴ ከሌሎቹ በተለይ አጭር ጊዜ ከሚባሉት የእርግዝና መከላከያዎች አንጻር ሲታይ አስተማማኝነቱ እጅግ በጣም ከፍተኛ ነው። አስተማማኝነቱ በአብዛኛው የሚጠቀሰው ከ99 በመቶ በላይ 100 በመቶ ላይሆን ይችላል፣ ነገር ግን ከ99 በመቶ በላይ አስተማማኝ ነው። ከዛ በኋላ እርግዝና የመከሰት እድሉ ከ1% ወይም ከ1 በመቶ በታች ነው ማለት ነው። መልካም። ሌላ ጥያቄ በጽሁፍ የመጣልን ጥያቄ ጽንሱ አካል ጉድለት እንዳለበት ወይም ከባድ የማይድን አይነት ችግር እንዳለበት እንዴት ይታወቃል የሚል ነው። ይሄ ጉዳይ ቀደም ሲል ሲነሳ እንደነበረው ጽንሱ ከባድ የሆነ የአካል ችግር ካለበት ጽንስ ማቋረጥ ሊከሰት እንደሚችል ተጠቅሶ ስለነበር ይመስለኛል እንደ ጥያቄ ተነሳው። ይህ በአብዛኛው በአልትራሳውንድ መልኩ የሚታወቅ ሁኔታ ነው። ይህም ብዙ ጊዜ በመጀመሪያው 3 ወርም ማወቅም አንዳንድ ጊዜ ትንሽ ከበድ ይላል። ከዛ በኋላ በሚኖረው ከ12 ሳምንት ጀምሮ ባለው ጊዜ ውስጥ አልትራሳውንድ በተለያየ አጋጣሚ አስፈልጎ አልትራሳውንድ ሲታይ የጽንሱ ጉድለት የአካል ጉድለት ወይም ዲፎርሚቲ እንዳለበት ለማወቅ ይቻላል። ስለዚህ አብዛኛው በአልትራሳውንድ የሚገኝ ውጤት ነው። መልካም። አሁንም ሌላ ጥያቄ አለን። ሄሎ። አቤት አቤት። ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ሰላም አለች። ደህና ይመስገን። እስኪ ጥያቄውን ይቀጥሉ። ጥያቄ ከ5 ዓመት በፊት የጽንስ ማቋረጥ አድርጌ ነበረ። ከዛ ወዲህ ወገቤን በጣም ያመኛል። ሽኛዬን አካባቢ በጣም ነው ያመኝ። የወር አበባ ሲመጣ በጣም እሰቃያለሁ። በጣም ነው የምታመመው። ይሄ ከሱ ጋር ተያይዞ የመጣ እንደሆነ ብዬ ነው። እሺ፣ ምናልባት በጤና ተቋም ነው ይሄን ነገር ያደረጉት? እስኪ ትንሽ እሱም ነገር ይግለጹልን። ጤና ትንሽ መርማ በሽንት ቱቦ ኢንፌክሽን በተደጋጋሚ ሁልጊዜ እንደዛ ነው የሚባለው። የሽንት ቱቦ ኢንፌክሽን እየተባልኩኝ መድኃኒት ወስዳለሁ። አዎ፣ የጽንስ ማቋረጡን ያደረጉት ደህንነቱን በጠበቀ ቦታ ነበር። እሱን ግልጽ ያደርጉልን ብዬ ነው። አዎ፣ ደህንነቱን በጠበቀ ቦታ ነው ያደረጉት። እሺ፣ እናመሰግናለን። ጥያቄው ስለተሰማ ምላሽ ይሰጥበታል። ይከታተሉ። እሺ፣ አድማጫችን ያው ከ5 ዓመት በፊት ነው ጽንስ ያቋረጡት። ከዛ በኋላ ወገባቸውን ማመም፣ ፊኛቸው አካባቢ ማመም እንዲሁም የወር አበባ መጣ ጊዜ የህመም ስሜት መሰማት ነገር ነው ያሉን። ቅድም እንደጠቀሱትም ደህንነቱ በጠበቀ ወይ ደግሞ ደረጃውን በጠበቀ የጤና ድርጅት ከተሰራ ይሄኛው ደህንነቱ የጠበቀ የጽንስ ማቋረጥ ነው ብለን እናስብ እንችላለን። እንደዛ ከሆነ ብዙ ጊዜ ከነዚህ ህመሞች ጋር አይገናኝም። እንደውም እሳቸውም እንዳሉት ፊኛዬን ያመኛል፣ በተደጋጋሚ ሽንት ቧንቧ ኢንፌክሽን አለብሽበታል ብለዋልና ምናልባትም ከነዚህ አይነት ኢንፌክሽኖች ጋር የተያያዘ ሊሆን ይችላል። በተለይ ይሄ ፊኛ አካባቢ ያመኛል ያሉት ከሽንት ቧንቧ ኢንፌክሽን ጋር ሊያያዝ ይችላል። ሌላው ወገቤን ያመኛልና የወር አበባ ሲመጣ ያመኛል ያሉት ደግሞ ሌሎች ምክንያቶች አሉ። ብዙ ጊዜ እንደዚህ ነገር ሊያመጡ የሚችሉ መመርመር ያስፈልጋል። የማህጸን እጢ አንዳንድ ጊዜ እንደዚህ አይነት በወር አበባ ጊዜ የህመም ስሜት ማስከተል ሊኖር ይችላል። አንዳንድ ጊዜ ደግሞ እንደዚህ አይነት ችግሮች ሳይኖሩ በወር አበባ ጊዜ መጠነኛ የሆነ የህመም ስሜት ሊሰማ ይችላልና አሁንም የተሻለ የሚሆነው በጤና ድርጅት ቢሄዱና ቢታከሙ ይህ በተለይ በወር አበባ ጊዜ ያለው ህመም ስሜት ምን እንደሆነ ምክንያቱ እጢ መኖር አለመኖሩ በአልትራሳውንድ ማረጋገጥ ይቻላል። በታሪካቸው መንገር እንዲሁም ደግሞ ተጨማሪ የማህጸን ምርመራ ማድረግ ማወቅ ይቻላል። መልካም ጥያቄ አሁንም እንቀበል። የመጨረሻ ይመስለኛል ይሄ ጥያቄ። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልን። ጤና ቤት ነው? አዎ ነው። እሺ፣ ቴሌቪዥን አልዘጉም። ጠያቂያችን ቴሌቪዥኑን ይዝጉትና ይቀጥሉ። እሺ፣ እኔ ያው የጽንስ መቋረጥ ከ4 ወር በፊት ከ2 ወር በፊት እንትን ብሎብኝ ነበር እና ታክሜ ነበረ። እጄ ስታይ አልትራሳውንድ ስነሳ በግራ እግሬ ላይ ቫሪኮስ ቬን አለብኝ። እና ድምጾ እየተቆራረጠ ነው። ጠያቂያችን ባለበት አካባቢ ማህጸኔ ላይ በጣም ታመኛለች። እሷ ላይ ትንሽ አልትራሳውንዱ ላይ ትንሽ እጢ ታሳያለች ብሎ መድኃኒት ሰጠኝና ስጨርስ ከ20 ቀን በኋላ ሄድኩኝ።
ሄሎ ይሰማል ነው እና እዛ ሂጄ መድኃኒት እንደጨረስኩ ስታይ እጪው ማንኛውም ሴት ላይ የምትወጣ ናት፣ መውለድ ትችያለሽ። ግን ያው ይሄ ቫሪኮስ ቬን በምታረግበት ሰዓት በጣም ያብጣላለኝ። ያው አሁን በቅርብም ሂጄ ጥቅምት ላይ ታይቼው ነበር፣ በደንብ አላበጠም። መውለድ ፈልጋለሁ፣ ግን እቺ ማህፀኔ ላይ የምታመኝ አሁንም ታመኛለች። ወገቤንም በጣም ስሜት አለ፣ ያመኛል። ያው ግን እስካሁን ምንም ነገር አልተጠቀም፣ እርግዝና የለም። ፔሪድ ግን በወቅቱ ይመጣል። እሺ እናመሰግናለን። እናሰናብታቸው አይደለም? እናመሰግናለን። ስለዚህ ምላሹን ይሰጣል፣ ይከታተሉን። እሳቸው ምላሽ እኔና ወደ ማጠቃለያ ነጥቦች እንመጣለን። እሺ ምንድነው 2 ወር በፊት ተቋርጠዋል። አሁን በማህፀናቸው አካባቢ ህመም ስሜት ይሰማቸዋል። በተጨማሪም በአልትራሳውንድ ታይተው እጢ እንዳለ ተነግሯቸዋል። እንደተባለውም አንዳንድ እጢዎች ለምሳሌ የማህፀን እጢ ማዮማ የሚባለው በብዙ ሴቶች ላይ ሊከሰት የሚችልና ምናልባት በእርግዝና ጊዜ ትንሽ መጠኑ የመጨመር ሊኖር ይችላል። ከዛ ውጭ ግን የጎላ ችግር አያስከትልም። ስለዚህ ለማርገዝ የሚከለክላቸው ነገር የለም። ህመም ያሉት ነገር አሁን ድጋሚ ቢታዩ ጥሩ ይሻላል። ቫሪኮስ ቬን ያሉት ነገር አለ። እሱንም እንደዚሁ የጤና ባለሙያ ማሳየት ያስፈልጋቸዋል። ብዙ ጊዜ ከዚህኛው ጋር የተያያዘ ነገር ከጽንስ ማቋረጡ ጋር የተያያዘ አይሆንም። መልካም። ቀደም ሲል የጽንስ ማቋረጥ አገልግሎቶችን ስንመለከት በሁለት ሊከፈሉ እንደሚችሉ ገልጸውልናል። ደህንነቱን የጠበቀ የጽንስ ማቋረጥና ድህረ ውርጃ እንክብካቤ ወይም አገልግሎቶች ብለው ነበር። ደህንነቱን የጠበቀ የጽንስ ማቋረጥ ምን ማለት እንደሆነ ቀደም ሲል በሚገባ አብራርተውታል። ድህረ ውርጃ አገልግሎቶች የሚባሉት ምን ሊሆኑ ይችላሉ? እነሱን እንመልከታቸው እስኪ። ድህረ ውርጃ ወይም ደግሞ ከድህረ ውርጃ የሚባሉት አገልግሎቶች አንደኛው ድንገተኛ ያለውን ነገር ማከም ነው። ድንገተኛ ሁኔታ የደም መፍሰስ ሊኖር ይችላል። ያለውን ነገር ሕክምና መስጠት ነው። ሌላው በዋናነት የቤተሰብ እቅድ ዘዴ እንዲጠቀሙ ማድረግ። ምክንያቱም አንድ እናት ጽንስ ካቋረጠች በኋላ በ2 ሳምንት ውስጥ ራሱ ድጋሚ ማርገዝ እድል ሊኖር ይችላል። ስለዚህ ቢቻል ከጤና ድርጅቱ በዛው ጊዜ እያሉ ወዲያውኑ በሚደረግ ምክክር የእርግዝና መከላከያ ወይም ደግሞ የቤተሰብ እቅድ ዘዴ እንዲወስዱ ማድረግ ጥሩ አማራጭ ነው። አብዛኛውን ያሉትን ከባድ ችግር የለበት አይነት ጽንስ ማቋረጥ ከሆነ አብዛኛውን የእርግዝና መከላከያዎች መውሰድ ይቻላል። ስለዚህ የእርግዝና መከላከያ ዘዴዎችን እንዲወስዱ ማድረግ ነው። ሌላው ያው የምክክር አገልግሎት ነው። ምክንያቱም ምክክር ማድረግ የወደፊት ቀጣይ ሁኔታዎች ላይ መወያየት አስፈላጊ ነው። እንዲሁም ተጨማሪ ደግሞ አንድ እናት ለድህረ ውርጃ አገልግሎት ስትመጣ ሌሎች ተጨማሪ አንዳንድ ሌሎች የጤና የስነ ተዋልዶ ጉዳዮች ሊኖሩ ይችላሉ። ለምሳሌ እንደ HIV ምርመራ፣ ቅድም እንዳልኩት የካንሰር ቅድመ ካንሰር ምርመራዎች ማድረግ ይቻላል። እንዲሁም ሌሎች ተጓዳኝ ህመሞች ካሉ እነሱን ኢንፌክሽን ካለ የአባላዘር በሽታዎች ካሉ እንዲህ ነገሮችን ማከም አስፈላጊ ነው። ከጤና ባለሙያ ከህብረተሰቡ ጋርም ሆኖ እንደዚህ በአጋርነት መስራት ያስፈልጋል። ስለዚህ እነዚህ ነገሮች የድህረ ውርጃ አገልግሎቶችን እናቶች የሚያገኙ ከሆነና በቀጣይነት በተለይ ያልታቀደ እርግዝናዎች እንዳይከሰቱ የቤተሰብ እቅድ አገልግሎት ተጠቃሚ መሆን በጣም ወሳኝ ነገር ነው ማለት ይቻላል። ምናልባት ቅድም በተፈቀዱባቸው ሁኔታዎች በህግ በተፈቀዱባቸው ሁኔታዎችም ጽንስን ደህንነቱ በተጠበቀ ሁኔታ ማቋረጥ የሚቻልባቸው ሁኔታዎችም ይኖራሉ። እነዚህም ያው በመመካከርና በመነጋገር የሚሆኑ ነገሮች ናቸው ማለት ነው የሚቻለው። ስለዚህ ከዛሬው ውይይታችን በቂ የሆነ መረጃና ቁም ነገር እንዳገኙ ተመልካቾቻችን አምናለሁኝ። ያው የሰዓት ነገር ስለሚገደም መሰነባበት ይኖርብናል። ዶክተር ነጋ ተስፋው የማህፀንና ጽንስ ህክምና ስፔሻሊስት እንዲሁም በሜሪስቶፕስ ኢንተርናሽናል ኢትዮጵያ የጥራትና የክሊኒካል ሰርቪስ ዳይሬክተር እዚህ ስቱዲያችን በመገኘት ስለ ጽንስ ማቋረጥ በተለይም ደህንነቱን ስለጠበቀ የጽንስ ማቋረጥ እንዲሁም ንጽህና የጎደለው ጽንስ ማቋረጥ ሊያስከትላቸው የሚችሉ የጤና ጉዳቶችና የመሳሰሉትን ስላነሱልን እጅግ እናመሰግናለን። ተመልካቾች የዛሬው ጤና በቤቶ ፕሮግራማችንም የተከታተላችሁትን ይመስላል። ለነበረን ቆይታ እጅግ እናመሰግናለን። በፕሮግራማችን ላይ ያላችሁን አስተያየት በ982 ነጻ የስልክ መስመራችን
ልታደርሱን የምትችሉ መሆኑን እንገልጻለን። እንዲሁም በ5544ም ልትጽፉልን የምትችሉ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። ሳምንት በሌላ የጤና ፕሮግራም እንገናኛለን። እስከዚያው በሰላም ቆዩ። እጅግ እናመሰግናለን ዶክተር።